ይህ ከቅንጡዋ የላስ ቬጋስ ምድር ስር ያለ ሌላ የጨለማ ዓለም ነው። በዓለማችን እጅግ ውብ ስመጥርና አስደናቂ ከሆኑ ቅንጡ ከተሞች አንዷ እንደሆነች የሚነገርላት ላስ ቬጋስ በደማቅ አብረቅራቂ መብራቶቿ፣ በቅንጦት ሆቴሎቿ፣ በቁማር መዝናኛዎቿና ማለቂያ በሌለው የዳንኪራ የመሸታ ቤቶቿ ትታወቃለች። በየዓመቱ በሚሊዮን የሚቆጠሩ ዝናዋን የሰሙ ቱሪስቶች ይህችን የበረሃ ገነት ለመጎብኘት ከዓለም ዙሪያ የሚጎርፉ ሲሆን በቢሊዮን የሚቆጠር ዶላራቸውንም በካዚኖ ቁማሮችና በተለያዩ የመዝናኛ ስፍራዎች ያፈሳሉ። ከተማዋ ቀንና ሌሊትን በእኩል ዓይን የምታይ 24 ሰዓት የሞቀች የደመቀች እንደሆነች ብዙዎች ይመሰክሩላታል። በምሽትም ልክ እንደ ቀን ሁሉ ደምቃ ሙዚቃው፣ ሳቁና ቁማሩ ለአፍታም ሳይቋረጥ ይደራል። ታዲያ ከዚች በደስታ በፌሽታና በቁማር ከሰከረችው ውብና ቅንጡ የሀብታሞች ከተማ ጀርባ የአንድ ሳንቲም ሁለት ገጽታ የሆነ ሌላ ዓለም ያለ ሲሆን ቬጋስ በመብራት አሸብርቃ ቱሪስቶቿንም ሆነ ዜጎቿን ከምትቀበልበት ውብ ከተማ ጉያ ስር ብዙ ተአምራትን በውስጧ ይዛለች። የቱሪስት አይኖች በህንፃዎቹ ውበትና በመዝናኛዎቹ ብዛት ከመማረካቸው የተነሳ ከእግራቸው በታች ስላለው ሌላ ዓለም ለማሰብ ጊዜ ባይኖራቸውም ከዚህ ሁሉ የቅንጦት ህይወትና ከሚያብረቀርቀው የከተማው ወለል በታች ከቱሪስቶች አይን የተሰወረና ብዙዎች ጨርሶ መኖሩን እንኳን የሚያውቁት ሌላ አስፈሪና አስደንጋጭ የጨለማ ዓለም አለ። ይህ ዓለም ከከተማው የላይኛው ክፍል በ7 ፎቅ ያህል ወደ ታች ዘልቆ የሚገኝ ሲሆን ወደ 200 ማይል ወይንም 320 ኪሎ ሜትር የሚረዝም ግዙፍ የውሃ መተላለፊያ ዋሻ መረብ ነው። እዚህ ስፍራ ላይ ፀሐይ ወጣች፣ ጨለማው ነጋ ብሎ ነገር ሳይኖር እንዲሁም የህግና ስርዓት የሚባለው ነገር ድምፁ ሳይሰማ ህይወት እንዲሁ በዘፈቀደ የምትቀጥል ሲሆን እንዲህ ባለው ሁነት ብዙ ጊዜያት ተቆጥረዋል። ይህ ቦታ የሞል ሰዎች መኖሪያ በመባል የሚጠራ ሲሆን እዚህ ቦታ ላይ የሰው ልጅ እንደ ፍልፈል ከምድር በታች መሬት ውስጥ ኑሮን አድርጓል። ይህ በቅንጧ የላስ ቬጋስ ምድር ስር የሚገኝ ሰዎች መኖሪያ የሆነ ሌላ ዓለም የራሱ ህግ፣ የራሱ እውነትና የራሱ አስፈሪ ዓለም ያለው ድብቅ ከተማ ነው። ወደ እነዚህ ዋሻዎች ለመግባት የሚደረገው ጉዞ ልክ ወደ ሌላ ፕላኔት ወይንም ወደ ገሃነም ደጅ እንደ መውረድ የሚቆጠር ሲሆን ገና ከመግቢያው ሲጀመር የሚሸተው መጥፎ ጠረንና ሽታ የአካባቢውን አስከፊነት ወዲያው ይናገራል። የላይኛው የከተማ ጩኸትና ፌሽታ ቀስ በቀስ እየራቀ ሲሄድ በምትኩ የውሃ ጠብታ ድምፅና የገዛ እግር ኮቴ ብቻ የሚሰማ ሲሆን ወደ ውስጥ በገቡ ቁጥር ብርሃኑ እየጠፋ ሄዶ የባትሪ መብራት ከሌለ በቀር አንዳች ነገር ማየት የማይቻልበት ደረጃ ላይ ይደርሳል። ይህ ፍጹም የሆነ ጨለማ ለነዋሪዎቹ መደበኛ ሕይወት ሲሆን አንዳንዶቹ ለወራት ወይንም ለዓመታት የፀሐይ ብርሃንን ስላላዩ ቆዳቸው ወደ ግራጫነት የሚቀየርበትም ስፍራ ነው። በዚህ ጥልቀት ውስጥ የፖሊስ ራዲዮንና የሞባይል ስልኮች አገልግሎታቸው በመቋረጡ ይህም ቦታውን ለወንጀል ምቹና ከሕግ ቁጥጥር ውጭ የሆነ ዞን አድርጎታል። በከተማው ላይ የሚኖሩ ሰዎች በምቹ አልጋ ላይ ተኝተው ሲያድሩ ልክ ከእግሮቻቸው በታች ባለው የመሬት ውስጠኛው ክፍል ዓለም ግን በሺዎች የሚቆጠሩ ሰዎች በቆሻሻ፣ በበሽታ፣ በአደንዛዥ እጽና በስጋት ውስጥ ሆነው ሌሊቱን ለማሳለፍ ይገደዳሉ። እነዚህ ግዙፍ የኮንክሪት ቱቦዎች በመጀመሪያ የተገነቡት ለከተማው የጎርፍ መከላከያ አገልግሎት እንዲውሉ ታስበው ይሁን እንጂ ሰው እንዲኖርባቸው ያልነበረ ሲሆን የላስ ቬጋስ አፈር ጠንካራ ከመሆኑ የተነሳ የዝናብ ውሃን በቀላሉ ወደ ውስጥ ማስገባት ስለማይችል አልፎ አልፎ የሚከሰት ድንገተኛ ጎርፍ ከተማዋን እንዳያጥለቀልቅ በማሰብ እነዚህ ዋሻዎች ተዘርግተዋል። ነገር ግን ጊዜን እየተካ ሲሄድ መጠለያ ያጡ፣ በአደንዛዥ እጽ የተጠቁ፣ መድረሻ የጠፋባቸውና የላስ ቬጋስ ቁማር ማንነታቸውን የነጠቃቸው የተለያዩ አይነት ሰዎች እነዚህን ባዶ ቱቦዎች ውስጥ እንደ ቤታቸው በመቀበል የራሳቸውን ሌላ ዓለም ፈጥረዋል። ብዙዎቹ መታወቂያ ወይንም አይዲ ስለሌላቸው በመደበኛው ዓለም ስራ ማግኘትም ሆነ ቤት መከራየት ስላልቻሉ ይኑሮ አሜን ብለው ተቀብለውታል። በዚህ ምክንያት ከስርዓቱ እንደተሰረዙና እንደተረሱ ሰዎች ተቆጥረው በዚህ ጨለማ ውስጥ ለመኖር ተገደዋል። አንዳንዶቹ በዚሁ ጨለማ ውስጥ ተወልደው ብርሃን ምን እንደሆነ በደንብ ሳያውቁ ያደጉ ሲሆኑ በዋሻ ውስጥ ያለው ህይወት እጅግ ፈታኝ፣ ውስብስብና አደገኛ ከመሆኑ የተነሳ የዕለት ጉርስ እንኳን ለማግኘት ከባድ ነው።
እያንዳንዱ ዋሻም እንደ አንድ ሰፈር የራሱ ስያሜ፣ የራሱ ድንበርና የራሱ ማንነት ያለው ሲሆን ይህንንም ጨለማ መንገድ የሚያውቁት ነዋሪዎቹ ብቻ ናቸው። ልምድ ያለው ነዋሪ ምንም አይነት የፀሐይ ብርሃን ሳያይ ከመሬት በታች ብቻ በመጓዝ መላውን የላስ ቬጋስ ከተማ ማደረስ ቢችልም ነገር ግን መንገዱን ማወቅ ብቻ ለደህንነት ዋስትና አይሆንም። አንዳንዶቹ ዋሻዎች በአንጻራዊነት ሰላማዊ ሲሆኑ፣ ሌሎቹ ግን በወንጀለኞች የተሞሉና ማንም የማይደፍራቸው ናቸው። ኔት የተባለ አንድ የዋሻው ነዋሪ እንደተናገረው ወደ ጥልቁ የዋሻው ክፍል መግባት እጅግ አደገኛ ነው። ወደዚያ ከገባ ምን እንደሚገጥም አታውቅም። ልትታፈን ትችላለህ፣ ልትገደል ትችላለህ፣ ማንም ሰው አይሰማህም፣ ማንም አይደርስልህም ሲል ያስጠነቅቃል። ነዋሪዎቹ እርስ በርስ ከመረዳዳት ይልቅ ብዙ ጊዜ እርስ በርስ የሚፈራሩ፣ የሚጣሉ፣ አልፎ ተርፎም የሚገዳደሉ ሲሆን ይህንን የጭካኔ እውነታ በደንብ የሚያስረዳን የቶኒ ታሪክ ነው። ቶኒ በዋሻው ውስጥ ለ6 ዓመታት የኖረ ሲሆን አካባቢውን እንደ ቤቱ አድርጎ አስተካክሎታል። ነገር ግን አንድ ቀን አንድ ሌላ የዋሻ ነዋሪ ያለምንም በቂ ምክንያት የቶኒን መጠለያ በእሳት ያቃጠለበት ሲሆን በዚህ ቃጠሎ ቶኒ ንብረቱን ከማጣቱ በላይ ብቸኛ የህይወት ጓደኛው የሆነችው ድመቱ ከጉዳቱ ማምለጥ አልቻለችም ነበር። ይህም ለቶኒ ከባድ ህመም የነበረ ሲሆን እዚህ ያሉ አንዳንድ ሰዎች ስለ ራሳቸው እንጂ ስለሌላው ግድ የላቸውም፣ ጨካኞች ናቸው ሲል ተደምጧል። ሰዎች ለጥቂት ዶላሮች ለብስክሌት ወይንም ለአደንዛዥ እጽ ሲሉ እርስ በርስ የሚጨካከኑ ሲሆን በዚህ ዋሻ ውስጥ ብስክሌት ልክ እንደ መኪና ስለሚቆጠርና በጨለማ ውስጥ ረጅም ርቀት መጓዝ አድካሚ በመሆኑ ለብስክሌት ሲባል ሰዎች በዱላ ይመታታሉ፣ ይዘራረፋሉ፣ አንዳንዴም ይገዳደላሉ። በዚህ ጨለማ ዓለም ውስጥ ምግብና ውሃ ማግኘት የየዕለቱ ትልቁ ስራና የህልውና ትግል ከመሆኑም በላይ አብዛኞቹ ነዋሪዎች የሚኖሩት ከቆሻሻ መጣያ ውስጥ ምግብና ቁሳቁስ በመፈለግ ነው። የላስ ቬጋስ ቱሪስቶች የሚያባክኑት ምግብና የሚጥሏቸው ቁሳቁሶች ለእነዚህ ሰዎች የህልውና ምንጭ ሲሆኑ እዚህ ስፍራ ላይ ንጽህና መጠበቅ ፈጽሞ የማይታሰብ ከመሆኑ የተነሳ የመጸዳጃ ቤት ስለሌለ ባልዲዎችን በመጠቀም ገላን ለመታጠብ ደግሞ አንዳንዴ ከከተማው የሚወርደውን የፍሳሽ ውሃ ወይንም ከጣራ ላይ የሚንጠባጠበው አለመጠቀም ይገደዳሉ። አካባቢውም እጅግ ንጽህናው የተጓደለ በመሆኑ ስፍራው በቆሻሻ ባገለገሉ መርፌዎችና በሞቱ አይጦች የተሞላ ሲሆን ከሁሉም በላይ ግን የሚከፋውና ዋሻውን አደገኛ የሚያደርገው ድንገተኛ ጎርፍ ሲሆን ዋሻዎቹ የተሰሩት ውሃን ለማፍሰስ ስለሆነ በላስ ቬጋስ ከተማ ላይ ዝናብ ላይዘንብ ቢችል እንኳን በ15 ማይል ርቀት ላይ በሚገኙ ተራሮች ላይ የሚዘንብ ዝናብ በደቂቃዎች ውስጥ ወደ እነዚህ ዋሻዎች ይወርድና ከፍተኛ ጉዳት ሊያስከትል ስለሚችል ህይወታቸው በማንኛውም ሰዓት አደጋ ውስጥ ነው። በዋሻው ግድግዳዎች ላይ የሚታዩት የውሃ ምልክቶችና በጣራው ላይ ውሃው በተደጋጋሚ ወደ ውስጥ እየገባ ምን ያክል ከፍታ ላይ እንደሚደርስና ምን ያክል ሰዎችን እንደወሰደ አስከፊ ምስክሮች ሲሆኑ ጎርፍ ሲመጣ ዓመታትን የኖሩበትን ንብረቶቻቸውን ጥለው ነፍሳቸውን ለማዳን ቢሸሹም ብዙ ጊዜም ጓደኞቻቸውን ያጣሉ። ጎርፉ ሲያልፍ ተመልሰው በመምጣት የሞቱትን ጓደኞቻቸውን ለማሰብ ግድግዳው ላይ መስቀል በመሳል ወይንም አበባ ያስቀምጣሉ። ይህ ጨለማና አስቸጋሪ ህይወት የሰዎችን አእምሮ የሚጎዳ ሲሆን ለረጅም ጊዜ ያለ ፀሐይ ብርሃን መኖር፣ ከአሁን ጎርፍ መጣ እያሉ የሰቀቀን ኑሮና ንጽህናው ባልተጠበቀ ኑሮ ከሱስ ጋር መኖር የአእምሮን ጤናን የሚያቃውስ ሲሆን ጨለማው ራሱ እንደ አንድ ሕያው አካል ሆኖ ሰዎችን የሚውጥ የማሰብ ችሎታቸውን የሚቀይር መሆኑን መገመት ከባድ አይደለም። ጄ የተባለው የዋሻው ነዋሪ እንደተናገረው በጨለማው ውስጥ አጋንንትን ያያል፣ ድምጾችን ይሰማል፣ ዕቃዎች ሲንቀሳቀሱ ይመለከታል። ከጨለማው የበለጠ ጥቁር የሆነ እጅና እግር የሌለው ምስል ያሳድደኛል ሲል በፍርሃት ይናገራል። ይህ ምናልባት ከብቸኝነትና ከጨለማው የመጣ ቅዠት ሊሆን ቢችልም ይህ ግን የእውነት የቦታውን አስፈሪነት መግለጫ ነው። ሌላው ልብ የሚነካ ታሪክ የፊል ታሪክ ሲሆን ፊል ቀደም ሲል የራሱ ቤት የነበረውና የተደላደለ ኑሮ የሚኖር ሰው የነበረ ሲሆን ነገር ግን ከጡረታ በኋላ ባጋጠመው የህይወት ውጣ ውረድ ወደ ታች ለመውረድ የተገደደ ሰው ነው። እሱ እንደሚለውም ከሆነ ፖሊስ እዚህ አይዝህም፣
ማንም አይመጣብህም። ነገር ግን ጎርፍ ሲመጣ ማንም አያድንህም። ኑሮህም ቢሆን ከባድና የሰቀቀን ነው ሲል የተደመጠ ሲሆን ልክ እንደ ፊል ብዙዎች መጀመሪያ ሲገቡ ለጥቂት ጊዜ ብሎ ቢሆንም ነገር ግን ዋሻው እንደ ማግኔት ሲይዛቸው መውጫው ይከብዳቸዋል። አደንዛዥ እጽ በስፋት ስለሚዘዋወር ሰዎች ከመጠን በላይ ወስደው ሲወድቁ ማየትም የተለመደ ነው። የላስ ቬጋስ የመሬት ውስጥ ዋሻዎች ታሪክ የዘመናዊው ዓለም ትልቅ እንቆቅልሽና አሳዛኝ እውነታ ሲሆን ከላይ ያሉ ሰዎች ሀብታቸውን ለመዝናናትና ለቁማር ሲያባክኑ ከታች ያሉት ደግሞ ያንን የተጣለ ፍርፋሪ እየለቃቀሙ ለመኖር ይፋለማሉ። ታዲያ በቅንጦት መብራቶች ደምቃ ከምትውለው ቬጋስ ስር የሚገኙት እነዚህ ዋሻዎች የሰው ልጅን የመላመድ ችሎታ ከማሳየት ባለፈ የዓለምን እውነተኛ ገጽታ የሚያሳዩ ሲሆን የከተማዋ እውነተኛ ገጽታ በውብ መብራቶቿ ብቻ ሳይሆን በስሯ በተሸሸጉት ድምጻቸው በማይሰማው መታወቂያ በሌላቸውና በየቀኑ ከሞት ጋር በሚታገሉት በእነዚህ የዋሻ ነዋሪዎችም ጭምር ይገለጻል ያለን ፈጣሪ ምድርን እኩል ኑሩባት ብሎ ፈጥሮ እኛ ግን በፈጠርነው ድንበርና ልዩነት አንዱ ከላይ ሆኖ በቅንጦት ሲያብድ ሌላው ደግሞ በዛው ምድር ስር በሰቀቀን ይኖራል። እናም ይህ የህይወት አንድ ህግ ነው ያለን የዛሬን አበቃን። አብራችሁን ስለነበራችሁ ከልብ እናመሰግናለን። በቀጣይ ቪዲዮ እስከምንገናኝ ቸር ቆዩልን።